ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከ ጌታችን ኢየሱስ ክርስቶስ አምላክና አባት ይባላል። በማናቸውም መንፈሳዊ በረከት ያ መንፈሳዊ በረከት ታዲያ በዚህ ምድር ላይ እንዲወርድ ማርና ወተት የምታፈሰውን ምድር እሰጣችሁ ዘንድ በዚህ ምድር ማርና ወተት ውስጥ ገነት በምድር ውስጥ በገነት ውስጥ እንድትኖሩ የገነትን ሕይወት እንድትለማመዱ በዚህ ካልገባችሁ በዛ አለ ብትሉ የለም። በዛ አለ ካላችሁ በዚህ አለ። በዚህ ያለውን በዛ ትኖራላችሁ። ስለዚህ እግዚአብሔር የሚፈልገው ይሄን ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደው በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን አለ። ስለዚህ ኤቭሪቲንግ ደን ታዲያ ምን እንድትሆኑ ነው እናንተ ቅዱሳን? ወረድ ብለን እናነባዋለን። ቁጥር 10 ላይ እንደዚህ ይላል፣ በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምግብ ሁሉ የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበል። ሰማችሁ?